አያይዘህ እንድትሄድበት ያጎሽ ምንድነው ያሉ ቤተክርስቲያኒቱ እኛን እየሰደበችን ነው ብለው ደግሞ አሁን ያጎሽ ተነስተዋል። ደግሞ ምን ብላ ሰደበቻችሁ? አገው ሰልሞ ነው የሚያገባ ትላለች። አዎ ሰልሞ ነው ሲያገቡ ነበር። እስቲ እንደው ወደ ተዘግዝቀህ ገደል ግባ። አገው ሰልሞ ማግባቱ ጉምዝ ሰልሞ ማግባቱ ይታወቀ ነው። አሁን ክርስቲያን ናቸው አይሰልሙ። አሁን ቤተክርስቲያን እየበጠበጡት ነው። ደግሞ እነ ዶክተር ስማቸው ጠፋኝ ነገሩ አውቀዋል እና ሲጠፋኝ ምን አገባ እነ ዶክተር አየ እንዴ የማን ነገር ማን ይነካል? ደግሞ ነገዳችን ደግሞ አሉ ኩሽነን ምን አገናኛችሁ? ቆይ ሲያጎች እዚህ ትኖራላችሁ አኩሽ ጋር ምን አገናኛችሁ? ኩሽ የባሪያዎች ነው ላችሁ ነን ምኑ ይመቻት አለ ልጇን አወጣ ሸጨቻት። ይሄ መብት የሚባለው እኮ ለሁሉ ተሰጠና እንጂ የኔ ውሻ ባለፈው ማታ ጮሃሉት ብርድ ይመታኛል ብሎ እቤት ለጥ አረ ተወስነው እንዴ ጦሙ ሳውለው በሬን ሄዶ ንክስ ይሄ ነው እንግዲህ አቅም። አሁንም እናንተም ደግሞ የሚገርመኝ ነገር እኮ ቤተክርስቲያኒቱ ተሰድባናለች። ቅዳሴ የምንቀድስ ባገውኛ ነው። እንዴት ብለህ ትቀድስ? ምን ብለህ ትቀድሰው ማለት ነው? ግዕዝ ከሌለ ምንም ለምን ትቀድሰው? እንደ አርማይ ብለህ ትቀድሰው ነው ለምን ተቆሰልተው እነ ፊደላሽን ቆየስ እና አንድ ልጅ ባለ ወዲያ ነው ወዲያ አንዴ ዋን ሞር ታይም ለሰው እነዚህ አገዎች ምንድነው ያሉ ቤተክርስቲያኒቱ እኛን እየሰደበችን ነው ብለው ደግሞ አሁን አገዎች ተነስተዋል። ደግሞ ምን ብላ ሰደበቻችሁ? አገው ሰልሞ ነው የሚያገባ ትላለች። አዎ ሰልሞ ነው ሲያገቡ ነበር። እስቲ እንደው ወደ ተዘግዝቀህ ገደል ግባ። አገው ሰልሞ ማግባቱ ጉምዝ ሰልሞ ማግባቱ ይታወቀ ነው። አሁን ክርስቲያን ናቸው አይሰልሙ። አሁን ቤተክርስቲያን እየበጠበጡት ነው። ደግሞ እነሱ አሁን ምንድነው እኚህ ሰውዬ ይሄንን በተናገሩ በአንድ አመት ከምናምን ሞቱ። ባይዘው እኚህ ሰውዬ መጀመሪያ ታሰሩ። የታሰሩበት ምክንያት ለፋኖ የሆነ ነገር ሰጣላችሁ ብሎ አሰሯቸው። ዛሬ እኚህ ሰውዬ በህይወት ይሉ እርግጠኛውን የምነግራቸው የሆነ ነገር አድርጓቸው ዝም ብሎ አልሞቱ። አባውዴ ግን የለም ብሎ የአማራ ፖለቲካ ላይ ይሄንን አምጥተህ አገውን አማራ ውስጥ አደብቁ። ባይዘው ግልጽ ነው የምናገር። ልጅቷ የስ ላሊበላ በማለቷ ትክክል ነች አይደለችም? እሱን በውስጥ መስመር ነግረናት ያንን ነገር እንድታወጣ እናደርጋለን። ከዛ ውጭ ግን መተህ ግን ሆን ብለህ አውቀህ ልክ አማራ ተናካሽ ውሻ እንደሆነ ሁሉንም እንደሚናከስ አድርገህ አስመስለህ ማምጣት አጀንዳ ሲጠርባችሁ አምጥታችሁ እንደዚህ አይነት የህፃን ልጅ አጀንዳ ይዘህ ማንንም ደግሞ አማራ እየሰማ አይደለም ብቻ በአንድ ሰፈር የአንድ ሰፈር አካባቢ በሰፈር በቀበሌ ተደራጅተህ የአንድ ሰፈር አንድ ቀበሌ ልጆች የአንድ ቀበሌ ልጅ መታ አማራን ወክለህ የአማራ ብሔርተኛ ላይ ያልክ ፖለቲካ መስራት አትችልም ነው እያልኩ ያሉት። አትችልም። ሴም ቲንግ አሁን ለምሳሌ ልክ እነ ሄኖጊዮን ሲሰሩት የነበረው ሄኖጊዮንም በአንድ ሰፈር እዛ ይሄ የአገው ምድር ጋር ምናምን የነበሩ ሰዎች መጥተው ልክ አሁንም ደግሞ ጀምራቸዋል። በአማራ ውስጥ ደግሞ ሌላ ደግሞ እንትንምትል። ስለዚህ እውነቱን እንጋፍጥ። አሁን ህዝብን ዛሬ ግን ያየሁት ነገር ለመጨረሻ በተለይ የላሊበላ ምናምን ተብሎ እንትኑ ሲኖዲዮስ ላሊበላ ጋር ያለው ሼሙን ዛሬ ያፈርኩባችሁ ቀን እንደ ዛሬ የለም። ባይዘው ማፈሪያ መሆናችሁን ዛሬ አይቻለሁ። ባይዘው ለአንድ ህፃን እዚህ ግባ የማትባል ህፃን መግለጫ ስትወጡ ቡግና ላይ ግን ረሃብ ሲደረግ ግን አንድ መግለጫ ባይዘው የዛን ጊዜ እኔ ለመማር ትልቅ ክብር አለ። የዛን ጊዜ ማንም ዞር ብሎ ባላያቸው ጊዜ ቡግና አካባቢ ያሉትን ሰዎች ቡግና ላስታ አካባቢ ያሉትን ሰዎች መታ የረዳችሁ እሷ ነች። ገንዘብ እንዲረዳ ያደረገችው ገንዘብ እንዲደራ ያደረገችው። አሁን ደግሞ ልትነክሷት ደግሞ መጣችሁ። የዛ ሰፈር ደግሞ አውዝ ፓስብ የረዳችሁ እሷ በተራብክ ጊዜ ማንም ዞር ብሎ አላየ። ደግሞ ከዛ በኋላ አሁን ደግሞ መጥቶ ደግሞ መማር እንደዚህ ያለችው ደግሞ ብሎ ነው መማር ደግሞ ልጭ ሞክር። የዛን ጊዜ እኮ ማንንም ባልደረሰበት ሰዓት እኮ መታ እኮ የቡግናን አማራ እኮ የረዳችሁ እኮ እሷ ነች። ማናችሁም አልደረሳችሁ። ማን እኔ ደርሻለሁ። የዛን ጊዜ እኔ አዋጥቻለሁ። እዚህ ውስጥ ያለ ያዋጣ ሰው አለ? አላዋጣችሁም እኮ አንዳችሁ።
ሰው በተራበ ጊዜ የደረሰችልህ እሷ ነች። አንድ ነገር ተናገረች ብለህ መተህ በአዙሪት መቀጥቀጥ፣ ይሄ በጣም እኮ ብልግና እኮ ነው ጋይስ። ይሄ ባይዘዌ እኔ እንትን እኮ በጣም የሚያስቅ እኮ አይደረግም። ይሄ ብልግና እኮ የሆነ ሰዓት ላይ ሄልፕ አድርጋለች አትሊስት እንኳን ያንን ብለህ በውስጥ ምናምን ልታወራ ትችላለህ። ሁሉንም እያመጣ አትቀጠቅጥ። ባይዘው ይሄ እኮ በጣም የመጨረሻ ወራዳ ብልግና ስብዕና እንደሌለ ነው የሚያሳየው እኮ ባይዘው። ከዚህ በፊት የረዱን ሰዎች መቀጥቀጥ። እውነት እናውራ። እኔ አሁን ሌላ ነው ያለችው ነገር ትክክል ነው አይደለም፣ እሱ ወደፊት ምን ነው እንትን ይሄ ባህላችን አይደለም፣ ግን ያለችው ነገር ትክክል አይደለም። የዛን ጊዜ ግን ማንም አንተ እዚህ ጆከር አልደረሰላቸውም። እዛ ሲራቡ ቡግናል እኔ አልደረስኩላቸው። ማናችንም እኔ ገንዘብ አላወጣም። ማንም ገንዘብ ያዋጣ የለ። ቁጭ ብላ 2 ቀን ሙሉ ቁጭ ብላ ያዋጣ እንትን ህዝቡ እንዲረዳ ያደረገችው እሱ። ዛሬ መተህ እሷንማ ምስኪን አድርገህ እንደውም እንትን ማለት ብታጠፋም በውስጥ መስመር መክረም ምናምን መቃጠስ ላሽ ይባላል። አሁን ምንድን ነው እዚህ ውስጥ ያላችሁ አባውዴዎች አላማችሁ ምንድን ነው? እችን ተገና አድርጋ ፖለቲካ መስራት የፈለጋችሁ ሰዎች አላችሁ፣ መምታት የፈለጋችሁ። እቿንም ደግሞ ሲመቱ የነበሩት ዛሬ አንድ ነገር ምን አየሁ፣ እችን ብቻ አሰምቼ ልጨርስ። መማርን መያዝ አለባችሁ። ዛሬ ባህላችን ነው ትላለች እንዴ ይቻህያ፣ እንዳትለቋት ዛሬ መማርን ይቻህያ። ዝም ስለተባለች ደግሞ ጭራሽ የዛን ጊዜ የቡግና ሰው ሲራብ 5 ሳንቲም ያልወጣችም ሴት የቡግና ሰው ሲራብ ዛሬ ምን አደረገች? እችን ፖለቲካ የሆነች ነገር ተነገረች። በፖለቲካ ሊመቷ አይቻልም ነው እያልኩ እንደዚህ እያደረጋችሁ አይቻልም። በቃ ተነክቶባችኋል እኮ በአማራ ብሔርተኛ ስም ማሽሞንሞን አትችሉም። ሁሉም ሰው ነቃባችሁ። ባይዘው ይቻያ ዝም ስለተባለች ደግሞ ጭራሽ ዛሬ መያዝ አለባችሁ። ይቅርታ ወገን፣ ሰላም ናችሁ? ደቂቃ ተሰጥቶ ነው ወይም በደቂቃ ብናወራ ጥሩ ነው ማለት ለሁሉም እንትን ቢሆን። አሁን ምን አንድ ጌር አሁን ምንድን ነው ያው ጆከርን እያዝ ያሰድቧታል። ለምን እንደሚሰዱት ታውቃላችሁ? አላማ ስላላችሁ። እነዚህ ለምን የኔ አካባቢ ሰው ወደ ፊት ለፊት አልወጣም? የኔ ከኔ የመጣ ሰው በጎጥም እኮ አይደል የምስራቅ ጎጃም ሰው ወደ ፊት ለፊት ለምን አልወጣም? ጎንደሬ ለምን ወደ ፊት ለፊት ወጣ ብለው እና ቤተልሔም ዳኛ ቀናት ይዟቸው ነው መማር ምናምን የሚመቱት። ዝም ብሎ አይደለም። ጆከርን ደግሞ በሳንቲም በዚች የሆነች ሳንቲም እየላኩ ደግሞ ጆከርን ያሰድባል። አሁን ማን መጣ እዚህ ውስጥ እችን ነገር አንደኛው ነው የላሊበላ ልጅ፣ የዛን ጊዜ አብሯት ቁጭ ብሎ ሲያሰባስብ የነበረ ልጅ መጥቶ መማር እንደዚህ ነች ብሎ ሲሰድባዩት፣ ወይ ለአንተ የረዳች እሷ ነች ማንም አልረዳህም እያልኩ እኔ አልረዳሁም። እቺ የምታረ ጋለሞታ ብቻዋን ሴት የምታሳድግ ሲንግል ማም አልረዳችም። ጆከር 5 ሳንቲም አላዋጣም። ለዛ አላዋጣም። ማናችሁም አላዋጣችሁም። በዚህ የዛን ጊዜ አፍን ሰብስበ ቁጭ ብለህ ነበር። አትስ ክብር። እኔ አሁን የወልቃይት ሰዎች ለምን እንደምወዳቸው ታውቃላችሁ? ጥፋት ብታጠፋ እንኳን የሆነ ጥፋት ብታጠፋ እንኳን ከዚህ በፊት ላረጋቸውላቸው ውለታ አይረሱም። ባይዘው ይሄ ከሃጂ ቡድን ትናንትና ረድተው ዛሬ መቶ ገልብጦ ይሰደባል። ባይዘው አረመኔ። እኔ እንደዚህ አይነት ጨካኝ ቆቦ ቡድን አይቻለቅም። ጨካኝ። ስለዚህ አራድነታችሁን ማቆም አለ። ስለዚህ እንደ መጨረሻችን ብዬ ልጨርስ። አባውዴ የስ አለ ግን የላሊበላ አማራ አይደለም፣ አገዎች ናቸው። አባውዴ ይሄ አሚና ምናምን እዚህም አሚናዎች አሉ። እዚህ ደግሞ ያለው አሚና ደግሞ ማን እንደሆነ እናውቃለን። እዚህ ያለው እዚህ እነ ቴምር ምናምን እነዚህ አሚናዎች ናቸው፣ አባውዴ ናቸው። እዛ የሚጮሃሉ እዚህ የሚጮሃሉ አሉ። ለምን ማሻል የለም ብለህማ ግን ምንድን ነው ማህበረሰባችን ማስረዳት ያንን ነው ልንሰራ የምንችለው። አኪላ ጎይል ታብታባር ከዛ ወደ ጌራ ምናምን እያለን ወደ ታች ነው። ኦኬ ቴንክ ዩ ሰላም ብያለሁ። ዘራ ያዕቆብ ኑር ጌራ ፍቅር ላይፍ ኢዝ ላስተዋማኑ ታች ያላችሁት ሁላችሁንም ወደ ታሪኩ በደንብ ከታሪክ አገናኝቼ እነግራችኋለሁ። ከግብፅ ጀምሮ ያለው ወደዛ ከመግባት በፊት አንድ ሁለት ነገሮች ልበል። ባይዘው ዘራ ያዕቆብ አሚናም አባውዴም እዚህ ቲክቶክ ላይ እኮ አሉ። አሚናዎች ይለምኗቸዋል፣ እያወደሱ እየዘፈኑ ምን እያሉ ይለምኗቸዋል። ከዛም ብር ካልሰጧቸዋቸው ግን ቀኑን ሙሉ ይረግሟቸዋል። ከቤታችሁ ራሱ መውጣታችሁ ነው። እርግማን ሁሉ በዜማ ነው፣ ስድቡ በዜማ ነው። ብዙ ማለት የሚዘገነን ስድብ ወንዶችን
ከሴት ጋር ስትተኙ ምናምናችሁ አይስራ ምናምን እዛ ድረስ የሚወርድ እንትን ስድብ ነው። እዚህ ቲክቶክ ላይ አሚናዎች የሉም እንዴ? አባወዲዎች የሉም? አንበሳ ካወረዳችሁላቸው ስጦታ ከሰጣችኋቸው ያመሰግናችሁ፣ የሆነ ነገር ካላረጓችሁ ደግሞ የሚሳደቡ ቀኑ ሙሉ ሲሳደቡ ፎቶ ዘቅዝቀው ምን ብለው የሚሳደቡ ዲስ ፒፕል አር ሪል አሚና ማንነታቸው እኮ ነው። ኦኬ ይኸውላችሁ የሸዋ አማራ ላይ ማታዩትን ጎንደር አማራ ላይ ልታዩት አትችልም። ጎንደር አማራ ላይ ማታዩትን ማንነትና ባህል ጎጃም አማራ ላይ ልታዩት አትችልም። ጎጃም ላይ ማታዩትን ወሎ ልታዩት አትችልም። እነዚህ አገዎች ናቸው ማንነታቸው። እስቲ ዝም ብላችሁ አስቡት። ጎጃም እነዚህ ሰዎች እንግዲህ የሚታዩት 3 ቦታ ነው፣ ጎጃም፣ ወሎና አዲስ አበባ። አዲስ አበባ ማንም ይመጣል። ጎጃም ማን አለ ከአማራ የተለየ? አገው፣ የአዊ። ወሎ ማን አለ? ህምራ አለ። ከዛ ውጭ ለምን ጎንደር አልታዩም እነዚህ ሰዎች? ሸዋ እኮ ያውቃቸው ማሚናዎች ለምን ሸዋ የሉ? እንግዲህ እንደ ጂፕሲ እንኳን አሁን ጂፕሲዎች የትም ታገኟቸዋላችሁ፣ በየቦታው ነው የሚዞሩት። በዲስ ፒፕል እነዚህ ቦታ ነው የሚኖሩት፣ 2 ቦታ ጎጃምን ወሎ። ማን ነው ጎጃምና ወሎ የሚኖረው? ህምራና አዊ ነው። በቃ ሲምፕል። አሁን እኛ ትግሉስ ባይዘው ወይ እንዳትሸወዱ፣ በአማራ ስም በስነ ስርዓት አባውዲዎች አሉ። ኦኬ ቀኑ ሙሉ ሲናገሩ ቢውሉ ስድብን በዜማ የሚያውቁ አንድ ሲሰዳደቡ አይታችኋቸው ታውቃላችሁ? በአማራስ ይሄ እናት እንደዚህ ቱ የሚለው ስድብ ራሱ ዜማ አለው፣ ራይም ያደርጋል። ላይ በግጥም ነው የሚሰድቧችሁ ሁሉ ወሳት ኢቭን በዚህ ኤርትራ ድረስ ነው ዘራ ያዕቆብ ያለው። የትግራይም ልጆች አይቻሉ ሲሰዳደቡ በግጥም እንትኑ ራሱ ስድቡ ግጥም ቤት ይመጣል። ኦኬ ሰምታችሁ ማታውቁት ነው የሚያደርጉት እንደ ጥይት ማለት። አባወዲዎችንም በአካል ሄዳችሁ ብትሰማቸው ይሄ ነው። ስለዚህ እነዚህ ልጆች ባይዘው እያለቀሱ ያሉት ማንነታቸው ተነክቶ ነው። ልጅቷ እንደውም እኔ ጥፋት የለባትም ማንነታቸውን ነው የነካቸው። በቃ መታ ለኢትዮጵያ ሕዝብ ለአማራው የተደበቀ ማንነታቸውን አማራ ሲጫወት የነበረው እነዚህ ናቸው ብላ ማስታወሻ ነው የሰራችው። አለቀ። ባይዘው የላስታ ላሊበላ የቤተ ክህነቱ አገው እንደወረረው እናውቃለን። እንዳለ ቀሳውስቶቹ አማራዎቹ ተገፍተው ከኢትዮጵያ ወጣው አሜሪካ ምናምን ያሉት ዛሬ መግለጫ ማለት አገዎች ናቸው። ዘርዓ ያዕቆብ ታስታውሳለህ? የተማርኩ ነኝ ምናምን ብሎ ነው የላሊበላ ሰው ስለ አገውና ላሊበላ አማራ መሆኑን አስረዳ ብለነው ጠርተነው ጋብዘነው እኛ በጋበዘው ላይ አገዋል አባረር ነው። እንግዲህ ከዛ ፊት ስንወያይ የአማራ መሆኑን በስነስርዓት ከኔ ጋር በታሪክ ብሪፍ ተደራርገን ታሪክ እናውቃለን። ምን ቢሆን ተደራርገን ይሄ ግለሰብ መጽሐፍ ጽፏል አገው ነው። ከዛ በደንብ ብሪፍ ተደራርገን እኛ ከምናወራው ሞር ደግሞ የተማረ ሰው ይሄ በጉዳዩ ላይ ዳይሬክት ግንኙነት ያለው ብለን ጠራ ነው። ይሄ ማለት የላሊበላ ልጆችን የሚሰበሰብ ዶክተር ነው። ዶክተር ማን ነው? ርስቱ ሳምቲንግ እንደዚህ አይነት ስም ያለው ከመጣ በኋላ ድል ስንሰጠው እንትን ፕላትፎርማችን ላይ ላሊበላ አገው ነው ብሎ ረፋል። ሄዱ ጣብለን አባረር ነው ማለት ነው። ኦኬ ተቆጣጥረውታል። ባይዘው የላስታ ሰዎች ይኸውላችሁ፣ የላስታ ሰዎች ላሊበላ የላስታ የአማራ መሆኑን አይናገሩ። ልክ እንደ ጎጃም አማራ። አሁን ጎጃም አማራ ውስጥ ቡዳዎች ተሰብስበው መጥተው ጎጃሚ ቡዳ ነው እያሉ ይዘፍናሉ። የጎጃም ህዝብ ጸጥ ብሎ እውነት መስሎ ይላል። ዛሬ የጎጃም ህዝብ ምንድነው የሚሸማቀቅበት ነገር ውስጥ ገባ ማለት ነው። ኦኬ ምክንያቱም አምጥተው ይለጥፉላል። አሁን እነ ቤተልሔም ዳኛቸው ቡዳ ልትሆን ትችላለች እሷ ቢኮዝ በትምህርት ስለሚያገኙት መጣ ጎጃሚ ቡዳ ነው እያለች እስክስ እያለች ትዘፍናለች። መጥቶ ሌላው ጅል የጎጃም አማራ ትክክለኛ እንደው የጎጃም አማራ ቢሆን ሰው እንደዚህ መጥቶ ቡዳ ነኝ ብሎ ይዘፍናል። አሁን አነስተ ማግባት እኮ አትችልም። ማነው ካንተ ጋር ትዳር የሚመሰርተው? ቡዳ ነኝ ካልክ ማነው ካንተ ጋር ንግድ የሚነግደው? እኔ አልነግድም። ቡዳ ነኝ ካልክ አብሬ አልኖርም። ምሳ አልበላም። ለብስ በላለሁ። ቡዳ ነኝ ካልክ ልትበላኝ እኮ ነው። ቡዳነት እኮ ማለት ክፉ ነገር ነው። ግን ቡዳዎቹ መጥተው የጎጃም አማራ አርሶ አደር ነው ሃርድ ወርከር ነው ላዩ ላይ መጥተው ተለጠፉበት፣ ተንኮል ሲይዘው ማለት ነው። ከዛ ጭራሽ ዘፈን ዘፈኑ። ጎጃሜ ቡዳ ነው ብለሽ ያወራሹ ምናምን ሰውን ሰው ሲበላ የታባሻይሹ ደግሞ ሌላም ጎጃሜ ቡዳ ነው በቀጭን በቃ በሚስረቀረቅ ስም በሙዚቃ በምን ጎጃሜን ቡዳ አድርገው ትረፋሉ ማለት ነው። የጎጃም አማራ ተነስቶ እስካልተናገረ ድረስ ኢትዮጵያ ውስጥ እኮ ሊገፋ ይችላል። ከጎጃም ነኝ ስትለው ሰው ከመጋባቱ በፊት ኦኦ ሊል ይችላል እኮ አብሮ ከመስራቱ በፊት ኦኦ ይላል፣ ትጠላለህ። ስለዚህ የላስታ አማራ ላሊበላ መጀመሪያ ወያኔ መጣ ጊዜ ቀጥታ
ፍላግ ሰርተው ላሊበላ ነው የተቆጣጠሩት የአገው ሸንጎች። እነሱ ላሊበላ የራሳቸው እንደሆነ ነው ከተማው የራሳቸው እንደሆነ ባይዘው ላሊበላ የሚባል ከተማ የለም። ሮሃ ነው የሚባለው አካባቢ ላሊበላ ቤተክርስቲያኑ ያለበት ቦታ ነው። ቤተክርስቲያኑ ይኸውላችሁ ሮሃ የሚባለው ውስጥ የምርሃነ ክርስቶስ አለ፣ ላሊበላ ቤተክርስቲያን አለ፣ አሸተን ማርያም አለች፣ ብዙ ቤተክርስቲያኖች አሉ። አካባቢው ሮሃ ነው የሚባለው። ኢቭን የላሊበላ ቤተክርስቲያን ደብረ ሮሃ የሮሃ ደብር ይባላል። ቦታው ሮሃ ነው። አማሮች ሮሃ ብለው ነው የወጡለት። ላሊበላ ቤተክርስቲያን ነው። ላሊበላ ከልምድ ወደ ከተማ ስምነት ስለተቀየረ ያቺ ባይዘው ላሊበላ ከተማ ማለት ያቺ ቦታው ጋር ያለባችሁ። ለምሳሌ ከኤርፖርት ስትመጡ ምንድነው ስሙ ንገሩኝ። ከኤርፖርት ስትመጡ ወደ ላሊበላ ቤተክርስቲያኑ ያለበት መንገዱ ምንድነው ይባላል? ያ ሙሉ እኮ ለምሳሌ ላስታ አስተዳደር ሰፊ ነው። ላሊበላ አንድ ፖይንት ናት። አንድ ወረዳም አታክልም። 3-4 ቀበሌ ብትሆናል። ወደዛ ስትሄዱ ነው ሽብርማ የሚባል ቦታ አለ፣ ገጠርጌ የሚባል ቦታ አለ፣ ምናምን የተለያዩ ቦታ ሽምሻ የሚባል አለ። በሽምሻ አድርገህ ከዛ በኋላ በታች በኩል በገጠርጌ አድርገህ በሽብርማ አድርገህ ምናምን ነው የምትሄደው። ኦኬ በሽምሻ እነዚህ ቦታዎች እኮ ላሊበላ አይደለም የሚባሉት፣ ላሊበላ ቤተክርስቲያኑ ያለበት። እነዚህ ሰዎች ግን ይሄ የቱሪስት ቦታ እንደሆነ ገንዘብ እንደሚታፈስበት ያውቃሉ። ስለዚህ ላሊበላ የኛ ነው ይላሉ። እዚህ ደግሞ ቤተ ክህነት ውስጥ የተሰበሰበ ኮልኮሌ አብዛኛው የአገው ሰዎች ሆን ብለው ነው ባይዘው ሃይጃክ አሁን ባይዘው ታውቃለህ ምን እያደረጉ እንደሆነ አኪላ ባለፈውም ስናወራበት ነበር። አሁን ምንድነው ኢቨን ሀገረ ስብከት ራሱ የሰሜን ወሎ ሀገረ ስብከት ይውጣልንና የራሳችን በተዘዋዋሪ ክልልነት ነው እየጠየቁ ታዲያ ልክ እንደ ትግራይ ማለት ሀገረ ስብከት ማለት እኮ የሚሰጥ በዞኖች ነው የሚሰጥ። በተዘዋዋሪ የዞን ጥያቄ ነው እየጠየቁ ታዲያ ላስታን ዞን ሊያረጉ ማለት ከወሎ ሊያወጡ ነው። ዋግምራን፣ ላስታን፣ መቄት ምናምን የሚባለውን ይሄ ከወልዲያ ውጭ ያለው ሰሜን ወሎ በአንድ ዙር አቅፎ ነው ወደ ዞንነት ወጥተው ነገ ደግሞ ይዘው ሊገነጠሉ ምንድነው አማራ ውስጥ ግቡና ላስታን ሰብስቡና ጠብቁን። እዛ ባገው በኩል 2 ወረዳ ይዘዋል። ቀስ ብለው ሰቆጣንና ያንን ቀላቅለው ሰፊ ክልል ሊፈጥሩ ነው። ለምን 2-3 ዞን ይሆናል። 2-3 ዞን እኮ መብትን ወደ ክልልነት ማደግ ጨዋታው ያ ነው። ኦልሬዲ ቤተክርስቲያኑን ይዘውታል እናውቃለን። እንዳለ አገዎች ናቸው። ኦኬ ተቆጣጥረውታል። አሁን ማን ነው ላስታ ሲባል እኔ ቀብራሪው ላስቴ እያለ ቢመጣው እኔ ግን ላሊበላ ሰርችበታለሁ አውቀዋለሁ። ኦኬ የሰቆጣ ሰው ከሆንክ አገውነ ተብሎ ስለሚታሰብ ሰቆጤ ነው የሚል ሰቆጤ ምናምን ቅጤ ምናምን ብሎ ግጥም ላለው የስድብ የላስታን ሰው ሄደ አገውነ ብትለው አለቀል። በእነሱ ምከታ የሚባል ጨዋታ አላቸው። ሰይሰይ በዱላ በጣም ጎበዞች ናቸው። እና ናተን ነው ገምሶ የሚጥል አገውነ ብትለው። ግን እዚህ ማንም ጅብ በማያውቁት ሀገር ሄዶ ቁርበት አንጥፉልኝ ይላል እንደሚባለው እዚህ መጥተው ለእኛ አገው ላስታ ነው ምናምን ብሎ ይቀድዳሉ። እስቲ ሞክረው ሂድ ላሊበላ ሄደ ሊሰማ ይችላል። ኦኬ ሰቆጤ ነው ሂዱታ ሰቆጤ አንዳንዴ ያሳድሯቸው። እኔ ልንገራችሁ ስራ ሰርችበት አውቃለሁ። ኢቭን ከዛ የሚመጡ ቡዳ ናቸው ብሎ ያስባሉና ሰው ከተበላባቸው ያሳድዷቸዋል። ማን ነው አዲስ የመጣ ከሰቆጣ ይባላል። በየጠላ ቤቱ በየምኑ ሰው ሲታመምባቸው ፈልገው አናቱን ነው የሚሉት። ና ተፋቱ በል እግዚአብሔር ይማርሽ በል ካልሆነ እንገላለን ነው የሚባለው። እኔ በአይኔ አይቻለሁ። በመሳሪያ ሰው ተደግኖበት ትገደላለህ ና ተፋበት ተብሎ የሆነ ሴት ላይ ነው እንደው ኦኬ እንኳን አገው አማራ ነው ምናምን የሚል ድራማ ሊሰራ ማህበረሰቡ ማለት ነው። አይሰማ ይወላችሁ። እዚህ ያላችሁ ሰዎች ከእውነት አትራቁ። ከእውነት ብትርቁት ውሸት ዝም ብለን እርስ በርስ ብንወሻሽ እንዲህ ነው ብንል ምንም እናተርፍ። ቅድም ሰማችኋል እና እኛ ቄስ ማን ነው ስማቸው? ዘርዓ ያዕቆብ እኛ ቄሱ አባ ማን ነበር ስማቸው? የተገደሉት ጎጃም ላይ ያሉት ይልማ ምናምን አሮ ነው ኢማም አባ ይባቤ። አሁን አባ ይባቤ ኦሪጂናል ሰው ናቸው። ምን የቤተ ክርስቲያን ሰው ናቸው። ለህይወታቸው አይሳሱ። ለምን ሐቁን ነገሩ። አገው ሰልቦ ነው የሚያገባው። በቃ አለቀ። ክርስቲያን እንዳልነበሩ ከዚህ በፊት ክርስቲያን ያደረጓቸው እነሱ እንደሆነ ተናገሩ። ይሄን አሁን ሌላ ሰው እዚህ ያለ ሰው ቢሆን ይሄን ፖለቲካ ትሰራበታለህ። መሬት ላይ ግን ስትሄድ የሚያጋጥም ሐቅ ነው። አለቀ። ይሄን ሐቅ ይዘህ ፖለቲካ ሰራ ታሸንፋለህ። ወይም ትክክል ነው። ለምን እንወሻሻለን? ሰው ሐቁ ይሄ ነው። ላሊበላ ላስታ ብትሄዱ ከአሚናዎችን ወይም ከዛ የሚመጣው ቡዳ ናቸው ሁሉ ብሎ ነው የሚያስቡት። ይበሉናል ብሎ ነው። ይሄ ሐቅ እንኳን ላሊበላ የአገው ነው ሊሉ ማለት ነው።
ሲጀመር የላስታ ሰው እኔ ቀብራራ ላስቴ ነኝ ነው የሚለው። ኦኬ ባህሉ ምኑ አብዛኛው ከጎንደርና ከወልዲያ ካለ አማራ ጋር ኦልሞስት ፐርፌክትሊ ተሴም የሚመስል ነው። አክሰንታቸው፣ ምግባቸው፣ ብዙ ነገራቸው ወልዲያ ብትሄዱ ወይ ጎንደር ብትሄዱ በጣም የተቀራረበ ነው እና አማራነታቸውን በዛ ታዩታላችሁ። ጎንደር ሄደው ወይ ወልዲያ ሄደህ ላሊበላ ስትመጣ ተመሳሳይ ነው። ዩ ሲ ኤቭሪቲንግ ዘ ሴም። ኢቨን ስማቸው ለምሳሌ የላስታ ሰው አጎቱን ያያ ነው የሚለው። ኦኬ የጎንደርም ሰው ያያ ነው፣ ለእንትንም ወልዲያም እንደዛ ነው። ኦኬ ብዙ ነገራቸው ሲያወሩ ራሱ ነ ይጎትታል። ደህና ነህነ እንዴት ነህነ ምናምን። ወደ ጎንደርም ብትሄድ ወደ እንትንም እንግዲህ ሲምፕል ነገሮች ወደ ወልዲያ ብትሄድ ሰይ ጨዋታ ይችላል። ዱላ አንድ ነው። መከታ የጥምቀት ቀን ስትሄዱ ጭፈራ አለ ምናምን የሚል ድምፅ ያለው ራሱ ጭፈራ አላቸው። ኤቭሪቲንግ ኢዝ ዘ ሴም ኦኬ ቢኮዝ አማሮች ስለሆኑ። የጎንደር አማራን አይተህ እዚህ መርሃቤቴ ምናምን መንዝ ምናምን መተህ ስታይ አንድ ነው፣ ተመሳሳይ ነው ብዙ ነገሩ። ሙዚቃው ምኑ ልብሱ፣ አወራሩ፣ ባህሪው ልንገራችሁ። ወደ ራያ ያለ የቤተክርስቲያን ስሞች ጎንደር ታገኟቸዋላችሁ። የጎንደር የምታገኙት ስም ጎጃም ታገኙታላችሁ። ጎጃም የምታገኙትን ስም ሸዋ ታገኙታላችሁ። ቢኮዝ ዊ አር ዋን። እኛ እኮ አንድ ህዝብ ነን። ነገስታቶቻችን እየተከተሉ ስንዞር ነበር። ሶ አሁን እነዚህ አሚናዎች ያስ ልጅቷ ባይዘወይ ጥሩ ሰርታለች። አሚናዎችን ነጥላ ነው የመታቻቸው። ላሊበላ የሚሉት ምንድነው? ለሁለት ምክንያት ነው። አንደኛው ከየት ነው የመጣችሁ ሲባሉ መቼም ከሰቆጣ ይሉ አንድ ማንም ማያውቀው፣ ሁለት ሊያፍሩበት ይችላሉ። ኮስ በጣም ድህነት ያለበት አካባቢ ስለሆነ ስለዚህ ቅርባቸው ያለው ከተማ ላሊበላ ነው። ሁለተኛ ደግሞ ላሊበላን ክሌም ስለሚያደርጉ ለምሳሌ ቅማንቶችን አምጥታችሁ ከነሱ በላይ ጎንደሬ የለም። ኦኬ እንትን እኮ ነው ያሉት፣ እዚህ አይከል እኮ ነው ያሉት። ከጎንደር ስንትና ስንት ኪሎ ሜትር ከመሃል ጎንደር ተሰደው መተው ቁስቋም ጋር ትንሽ የሚኖሩ አሉ። የቅማንት ሰው እኔ ጎንደሬው እያለ ሲፎክር ያስቃል። ምን አገናኝቶት? ግን የትኛውንም ቅማንት ሰው የጎንደር ሰው ሪሉ የጎንደር አማራ እኔ ጎንደሬው ብሎ ከመፎከሩ በፊት ቀድሞ ብድግ ብሎ የሚፎከረው ቅማንቱ፣ ቢኮዝ ክሌም ያደርጉታል ቦታው የኛ ነው ብሎ ስለሚያስቡ። እነዚህም እንደዛ ሁለት ነው፣ ከሁለት አንግል። ስለዚህ እኔ ላሊበላ ነኝ ይላሉ አዲስ አበባ መጥተው። አዎ ይላሉ፣ ምን ክደው አይደለም። በዚህ ምክንያት ዘፋኞች ላሊበላዋ ምናምን ይሉ ይችላሉ። እኔ ላሊበላ አማሮች ወይም ላስቴዎች ራሳችሁን ካገው ተነጥሉና በከተማችን መጠራት የለባቸውም። እኛ የላሊበላ ሰው እኮ ይመጡበታል። ላሊበላ የስራ ምክንያት አድሬ ይመጣሉ። ላሊበላ እንኳን አይ ቲንክ በአመት 4 ምናምን ነው የሚመጡት መሰለኝ። እና አባውዴዎች መጡ ነው የሚሉት። አለከ አባውዴዎች የላሊበላ ሰው አባውዴ ይላል። ልክ ጎጃም ላይ የጎጃም ሰው እዚህ ሰፈር ቡዳ አለ ብሎ ማህተብ እንትን ያደርጋል። የጅብ ቆዳ የተደገመ መጽሐፍ ይሄ ሰኔ ጎልጎታ በቆዳ ስር ውሃ እንዳይነካበት ምናምን ያደርጋል። አብዛኛው አማራ ያደርጋል። ከዛ በኋላ እንደነ ቤተልሔም ዳኛቸው መጥተው ጎጃሜ ቡዳ ነው እያሉ ይዘፍናሉ። ጎጃሜ ቡዳ ፈርቶ እኮ አንገቱ ላይ መስቀል ረጅም መስቀል አድርጎ ነው የሚሄደው። ቡዳ ፈርቶ የቡዳ መድኃኒት ለልጁ እኮ ያስራል። እንዴት ነው ለቡዳ መድኃኒት የቡዳ መድኃኒት አንገቱ ላይ የሚያስረው? የጎጃም አማራ ቡዳ ነው እንዴት ትሏለህ? ፈራው እኮ ቡዳነትን ፈርቶ እኮ ነው። የላስታም ሰው አባውዴ የሚለውን ስም የሰጣቸው እኮ የላስታ ላሊበላ ሰው ነው። ቢኮዝ ስምህን ብር የምሰጣቸው ከሆነ ስምህን ያጣጥሙታል። አባዬ ውድዬ ምናምን ስለሚሉ እነዚህ አባ ውዴ እያሉ በቃ እንትን ይለዋል። ያው እዚህ ውዴ አባ ምናምን የሚሉ ሴቶች ከተዋወቃችሁ አሚና ናቸው እንዳትሉ፣ ዲፍረንት ካደራ ወደዛ ውስጥ እንዳትገቡ። ግን ይሄ ባህሪ ነው። ስለዚህ የላሊበላ ሰው ራሱ እነዚህን ሰዎች እንደ ፎሬን ነው የሚያቸው፣ እንደ መጤ ከሆነ ቦታ በዚህ ቀን ፈርቶ የላሊበላ ሰው ከመፍራቱ የተነሳ እርግማናቸውና ስድባቸው እዚህ አሁን ፎቶ ዘቅዝቀው ይሳደባሉ ተብሎ የሚፈሩ ሰዎች የሉም እንዴ? እዚህ ቲክቶክ ላይ አለ እኮ እሱ። ታዲያ የላሊበላ ሰው ፈርቷቸው 10 እንጀራ ቤቱ ካለው 5 ለመስጠት ተዘጋጅቶ ነው የሚጠብቃቸው። ሰምቻለሁ እነ እንትና ሰፈር አባውዴዎች መጥተው ከሚሰዱኝ ባይዘወይ ብዙ ጊዜ በድሮ እንትና እርግማናቸው ይጎዳል ይባላል።
ሪሰንትሊ የሆነ ቋንቋ ለራሱ የሚጠቀሙበት መጨረሻ እንዴት በማታውቀው ቋንቋ ነው የሚሰደው። በአገውኛ ነው የሚሉት። ለዛ ነው ባይዘው አገውኛ ከቤተክርስቲያን የተከለከለው ለዛ ነው። ይኸውልህ አሁን እዚህ ቲክቶክ ላይ ቀኑን ሙሉ ፎቶ ዘግዝቆች ሲሳደቡ ይላል። እዛ ድግምት ስላለበት ነው። ወደሱ እመጣለሁ። ባይዘው ወደ ግብፅ መምጣት ይችላል። ልንገራችሁ አባውዲዎች ቀኑን ሙሉ ነው የሚሰዱ። ከቤት መውጣታችን ኦኬ በዜማ የሰፈር ሰው እስኪሰማ ድረስ ነው። ላይክ ለምሳሌ ብዙ አሁን እዚህ ያሉ ሰዎች አሁን የሚሳደቡ አሉ። ፎቶ ዘግዝቀው ከየት ያመጡት ይመስላችኋል? ኢስተር ካልቸር ከየት ያመጡት? ኦኬ እኔ ዘቅዝቄ ልሳደብ ብል ይችላል? አልችልም። እውቀቱ የለኝም። ኦሮሞ ዘቅዝቄ ልስደብ ቢል ይችላል? አይችልም። ጉራጌ ዘቅዝቄ ልስደብ ቢል ይችላል? አይችልም። እንደውም ትንሽ ቹቿ ሚና ይኖርበት ይሆናል እንጂ ከዛ ውጭ ብዙ የሚችሉ ጉራጌ የለም። ሌላው እንደዛ ሉጋይስ አሚናዎች መጥተው ሲሰድቡህ ምግብ ካልሰጣቸው ጎረቤት እንዲሰማ አድርገው ጮክ ብለው ወንድ ከሆንክ ለምሳሌ በወንድነት እንትኑ ስልብ ነው በቃ ይሄ ያለ ፊዚካሊ ሴክሹዋል በሆነ መልክ ሙልጭ አድርገው ይሰድቡሃል። የጎረቤት ሰው ይሰማሃል ማለት ነው። ከዛ የጎረቤት ሰው የሆነ ቀን ጠላ ቤትም ምንም ጠብቆ እነሱ በሰደቡ ስድብ ላጥ ያደርጋል። ስለዚህ እንዳትዋረድ ብለህ ሰጣለህ ገንዘብ። ሴትም ከሆነች እንደዚሁ አትውለጂ፣ አትቅበጂ፣ እንደዚህ አትበይ፣ አንቺ ጠማማ እንትን ኢቭን በሴት ልጅ ብልት ሳይቀር ላይ ንግግር ይናገራል። እኔ ሰምቼ ስለማቅ ኦኬ ሴቷን እንዳትሸጥና ጥርሷ የተሰበረ ከሆነ በጥርሷ አይኗ እንደዚህ ከሆነ በአይኗ ብዙ ጊዜ ግን ሴክሹዋል በሆነ መልክ ይናገራሉ። የጎረቤት ሰው መቼም ጎረቤት ሲሰደብ ቁጭ ብለህ ሰማና ምን ታደርጋለህ? መጨረሻ አንተም የሆነ ቀን ሰድባለህ። እዚህ እንደዛ አያረጉም አሚናዎቹ። የቲክቶክ ላይ ያሉት አሚናዎች አያረጉም። ወንድን ልጅ በሴክሹዋል ነገር ሴትን ልጅ ዘራቀው አትሰሙ አይሳደቡም። ማናቸው? እስቲ እነዚህ ሰዎች ይጠሯል። እነዚህ አሚናዎች እስቲ ከስር ማናቸው? የሞተ ሬሳ ሁላ እነዚህ እኮ ታውቃለህ አይደል? ቤተሰብን ካወቁ አሚናዎቹ የሞተ ሰው ላይ ያነሱ ነው የሚቀጥቅጡት። ይኸውላችሁ ምንም መሬት ላይ ያለው አባወዴና እዚህ ያለው ልዩነቱ ምን እንደሆነ ታውቃላችሁ? አባወዴዎቹ ቤት ድረስ በአካል ነው የሚመጡት፣ እዚህ በሳይበር ነው። ሪል ማንነት ነው። እዚህ ሲዘር ካልቸር አይፋቱ ሙሉ ቀን ነው ባይዘው። አንተ መጨረሻ መሮ ሙልጭ ሲያደርጉ ወጣ አንድ ብርም ሊሆን ይችላል ስትሰጣቸው እየተረጎመጎሙ ጥለው ይሄዳሉ። እዚህ ቲክቶክ ላይ ሙሉ ቀን ሲሰድቡ የሚሉ የለው ይሰደባል። በቃ ቢኮዝ ያራ አሚና። አሁን ይቺ ልጅ መጣችና አሚናዎችን ነካቻቸው። እኛ ምን አገባን? ኦኬ ልክ ጎጃም ቡዳ ነው አገቦች እንዳመጡት ምናምን ያመጡትን እኛ መታ ነው አይደል? ጎጃም ራሱ ቡዳ ፈርቶ አንገቱ ላይ ማህተብ አስሮ ነው የሚዞረው። የቡዳ መድኃኒት ይዞ ነው የሚዞረው። ቡዳ ቢሆን ለምን ያስራል? አያስርም። ጥቂት ቡዳዎች ተሰብስበው እነሱ ታርጌት እንዳይደረጉ እነሱ እንዳይሰደቡ ጎጃም ህዝብ ላይ ተለጠፉ። ከዛ እነሱን ቡዳ ስትል ጎጃሚ ማለት ነው ይላል። የጎጃም አማራ ሞኝ ሆኖ ብሎ ሊመጣ ይችላል። ጨዋታ አያችሁት? እነዚህም የአማራ ህዝብ አሚና ነው። አረ በሆናችን ነው አሚና። እኛ ሰጪ እንጂ ለማኝ አይደለም። ኦኬ እንደዚህም የተስረቀረቀ ሙዚቃ እያሰማን የመለመን አማራ እኮ እርቦት ይሞታል እንጂ እኮ በዘፈን በምን አይለምን። የት ድፍረቱ ኖሮ የሰው አይን ራሱ እኮ ይፈራል እኮ አማራ። ስለዚህ እነዚህ አሚናዎች ግን ኢትዮጵያ ውስጥ ብቻ አይደለም ያሉት። አሚናዎች ሩታቸው አገው ነው። አገዎች ከኢትዮጵያ ውስጥ እንዳልነበሩ ታውቃላችሁ። የኢዛና ስቶን ኦፍ ኢዛና ላይ ስታነቡ ኢዛና ሁለት ህዝቦችን ትልልቅ ህዝቦችን ይዞ ወጥቷል። በኖባይትስ እና በአገው ዛቶችን ይዞ ወጥቷል። አገው ዛቶች በኤርትራ ቢለን፣ በትግራይ አጋመ፣ በአማራ አዊና ሐምራ ይባላሉ። ይሄው ህዝብ ከመጣበት አካባቢ እንትን የሚባል ቦታ አለ። ከግብፅ ደቡባዊ ግብፅ ወይም ናይል ዴልታ የናይል ዴልታ አካባቢ ላይ ምን የሚባል ቦታ አለ? ምን የሚባሉ ዞሽ ዶም ፒፕል የሚባላሉ ዶም። ሄዳችሁ ልብሳቸው እንደምዘራ ያቆብ ልክላለሁ። እዚህኛ ጋር አገዎች የሚለብሱት አይነት ነጠላ ጭንቅላታቸው ላይ ያደርጋሉ። ኦኬ ጥለት ያለው ነጠላ ጭንቅላታቸው ላይ ያደርጋሉ። ከዛ በኋላ እንትናቸው ፊታቸው ላይ ይሄ ቅርጻ ቅርጽ ምናምን ያለው ጆሮአቸው ላይ ፀጉራቸው ላይ ምናምን ዶቃ ቀለበት ምናምን ያደርጋሉ። ዘሪያቆ ከፈለክ ልላክልና ፎቶን አሳያቸው ምን አይነት ልብስ እንደሚለብሱ አንዴ። አኪላ ማሳየት አሁን አልችልም እንትን እያልኩ
አንድ ነው። እነሱም ልክ እንደዚሁ ካለመንን እንደዚህ እንሆናለን ነው። ግን አሁን ግን በችግር ምክንያት ሳይሆን ያኔ ካለመን፣ አሁን ግን ተቸግረው ነው የሚለምኑት። ዛሬ አሚናዎች ተቸግረው ነው የሚለምኑት። ምን አለ ሰቆጣ ብትሄዱ አኪላ እሱ ጋር አያይዘህ እንድትሄድበት አንድ ደቂቃ አስጠኝና አብር አንዴ ልዝጋውና አንዴ ውይይት እንከፍተዋለን። አንዴ ይኸውላችሁ ጋይስ፣ ምንድነው ስለዚህ አንዴ እሱ ባይዘው ጋይስ ሰው ሲያወራ መሀል አትግቡ። እኔ ጎይድ ያዝ አድርጉትና ጽፋችሁ ሎክ። ስለዚህ ይሄ ባህል ሰሜን ሱዳን፣ ደቡባዊ ግብፅ፣ ኢትዮጵያ ውስጥ፣ ኤርትራ ውስጥ ካገኛችሁት የሆነ ኮሚኒቲ የሚጠቀምባሉ። እኛ we don't discriminate ባይዘው ባህል ችግር የለብን። ኦኬ ወደ እኛ አታምጣው፣ መብት ነው። የእኛም እኮ ባህል አለን። እኛ ለምሳሌ ደምን እንመልሳለን። አንዳንዱ ሰው እንዴት ደም መመለስ መጥፎ ነው በኋላ ቀርነት ነው ምናምን ሊል ይችላል። እኛ ግን ደም መመለስን ፓርት ኦፍ አወር ካልቸር። መሳሪያ እንወዳለን፣ እንታጠቃለን። ነፍጠኝነት ይባላል። እንዴት ለምን መሳሪያ ይታጠቃላችሁ ምናምን ብሎ ሰው ሊከፋው። አሁን ቴክሳኖችን ሄዳችሁ ቴክሳስ ብትሄዱ መሳሪያ ይታጠቃሉ። በቃ አለቀ። አንዳንዱ በጣም ይሄ ሊበራል የሆነ ሶሳይቲ መሳሪያ መያዝን ፋራነት ሊያደርገው ይችላል። ካልቸር አፍተር ኦል እኛ እንወዳለን። ልክ እንደ ቴክሳኖች እንታጠቃለን። ጠያይም ቴክሳኖች ማለት ነው። ሶ ጀስት ላይክ ዛት ሁሉም የራሱ ባህል አለው። እኛ we don't discriminate አንድ ሰው እኛን አደጋ ይጣልብን እንጂ ኦኬ እኛ ላይ አደጋ አያምጣብን እንጂ መብቱ ነው። ነገር ግን መተህ አሁን ዋናው ምንድነው ይሄ ቪዲዮ እንዲጠፋ የፈለጉት ስለ አሚናዎች ሰው እንዲያውቅ አልፈለጉም። አሁን ብዙ ሰው የሚመስለው እዚህ ያላችሁ ሰዎች የመሰላችሁ ባይዘው ይሄ ቪዲዮ ከጉዳቱ ጥቅሙ ይበልጣል። ለኛ ለአማራው ልዩነታችንን በዚህ መልክ እንዲወጣ አድርጓል። ኦኬ ነገር ግን እነሱ ኢን ጀነራል ይሄ ነገር እንዲታወቅ አይፈልጉም። ቢኮዝ አሁን ፖለቲካውን እየተቆጣጠሩ ነው፣ ሀብታም ሊሆኑ ነው። የአሚናነት ዘመናቸውን ፖለቲካ ውስጥ ሊከቱት እንጂ በቃ መለመን ሊያቆም እኮ ነው፣ ሊዘርፉን እኮ ነው። እነሱማ ስልጣን ዘመነ ካሴን ምናምን ወደፊት አምጥተን የአዊናገው ምናምን አባውዲዎች ተሰባስበው ስልጣን ይዘው አማራን አንድ ሁለት እያሉ እየሸጡ ሀብታም ሊሆኑ ነው። የልመና ዘመናቸው ሊያቆም ነው። እየተማማቱ እኮ ነው ከወያኔ ጋር እንሰራለን ከምናምን። ስለዚህ ያንን ነገር ይሄ የሚያቋርጥ ነው። እንደዚህ አይነት ይሄ እኮ አዌርነስ እኮ ነው። ኦኬ አዌርነስ ነው። ባይ ዘ ወይ በላሊበላ ስም ቢለመን እኮ ችግር የለውም። ቅዱስ ላሊበላ ለሁሉም እኩል ነው። ኦኬ ልክ እግዚአብሔር አላህ ለሁሉም እኩል ነው። ለተቸገረ በሙሉ ቤቱ ክፍት ነው። ስኖት ቢግ ዲል ከላሊበላ ነው ቢሉ ምን ችግር አለ? የላሊበላ ሰው ግን ተነስቶ ትክክለኛው የላስታ አማራ ምን ማለት ነው ያለበት? አይ እኛ ራሳችን እኮ አባውዲ ነው የምንላቸው። እነሱ ቦታቸው ይስተካከል፣ ጂኦግራፊዋን ሳብ እናርጋትና በሰቆጣ በየጭላ በአበርገሌ ሞስትሊ ከአበርገሌ ነው የሚመጡት አበርገሌዎች ናቸው ብሎ ስሙን ወደ አበርገሌ ትገፋለህ እንጂ ለምን ተባለ ይስጥፋ ይሰረዝ አልክ ማለት ጨዋታው ሌላ ነው። ስለኔ ይነካ ነው ኖ መነካትም አለበት። ማንነት ነው፣ ማንነትን ያዝል። ለእናንተም ጥሩ ነው፣ መለያችሁ ነው። ባይዘው this is good አይደል? ካልቸራችሁን አሁን አገው አማራ ነው አማራ አገው ነው የምትባል ፖለቲካ የጎጃምን አማራ ቡዳ ያስባለች ፖለቲካ ናት። ኦኬ የወሎን አማራ ደግሞ አሚና ያስባለች ናት። ስለዚህ ምን ማድረግ አለብህ? ራስን ትለይና ትቆማለህ። ማት ላይ ከሆነ በዛ የተሰደብክ ትቀጥላለህ። እንደ ማህበረሰብ የአማራ ልጆች ይወላችሁ ጋይስ አንተገልግረ የሰው እሳት ስትሸክ በፊት ኢትዮጵያኒስት ከኛ በላይ ኢትዮጵያ የለም ብለን በኢትዮጵያ ስም የመጣ እሳት ሙሉ ስንቀበል ነበር። በአገው ስም የተወረወረ ካለ እንደውም እኮ ጎሳይ አድንቆ ነው የዘፈነው። ጎሳይን እኮ አይናገሩትም። ቢኮዝ they love it መደነቃቸው መወደዳቸው ደስ ብሏቸዋል። የደበራቸው ይችል መጀመሪያ ላይ እኮ በሱ ዘፈን እኮ ዘፈነልን እያሉ እኮ ሲጨፈሩ ታዲያ ደስ ብሏቸዋል። ታዲያ ከዛ በኋላ ነው አሁን እንትና ዘፍኗል። ማነው ስሙ? ማይክል በላይነህ ምናምን። ይሄ ራፐሩ ምንድን ማነው ስሙ? ራፐር አለ አንድ ሚካኤል የሚባል ስም ያለው ልጅ ሚካኤል የሚባል ልጅ አለ። እሱ ዘፍኗል። ወደውታል እኮ ኦኬ። እንዲደነቁ ይፈልጋሉ፣ እንዲወደዱ ይፈልጋሉ። ከዛን አምጥተው ከአማራ ጋር አነካኩት። እነሱ ከውላችሁ እናንተ የአማራ ልጆች መጣችሁ ላሊበላ ይባል ምናምን ሲሉ ይሄ ጨዋታው እንዳለ እናውቃለን። ለማኙ ምናምን እንዳለ እናውቃለን። ይሄ ልንክድ አንችልም። ሁላችንም ቤት የተንኳኳ ስለሆነ ግንስ በላሊበላ ስም አይጠሩ እንጂ የእኛ ናቸው እያለን እኮ ነው።
ስሙን የተጠላው አይደል? ቢኮዝ ላሊበላ ቅዱስ ቦታ ስለሆነ ስሙ ተጠራ እንጂ እኮ ሰዎቹን እኮ ክሌም እያደረግናቸው ዋና አማራ የተፈጠረበት ዋናው ዓላማ እንደዚህ አይነት ሸሎ ፖለቲካ፣ ተንኮል ፖለቲካ አማራ ህዝብ ላይ እንዳይሰራ አይደል? ስለዚህ የስ አሚናዎች አሉ፣ በቲክቶክ አሚናዎች አሉ። እንዲሁም እኔና ዘራቆ አባውዴ ነው የምንላቸው ኖርማሊ፣ ዛሬ ሳይሆን ድሮ ነው የምንላቸው። ቢኮዝ ዊ ኖ ፖለቲካውን ማንነታቸውን ስለምናይ አለቀ። ሙሉ ቀን ነው የሚሰዱ ያለማቋረጥ። አኪላ የሚገርም ነገር አማራ ላይ ሞከሩ። አማራ ተነካ፣ አማራ ተሰደባሉና አማራው እንዳለ ዞር አላቸው። አልሰማም አለ። ሁሉም አማራ እርስ በራሱ እየተሰዳደበ ስለሆነ ማለት አሁን ወደ ማን መጡ? ወሎ ጋር ገቡ። ወሎ ተሰደበ ብለው ወሎ አልተሰደበ ወሎ ተገቡ። ወሎ እየተሰደበ ብለው ማለት ወሎ ምን አገቡ? ነገር አባውዴ አይደል? ወሎ አየህ፣ በተዘዋዋሪ ምን ነው ወሎ አባውዴ ያስመሰለው ሊስሉት ማለት አንድ የወሎ አማራ እዚህ ነገር ውስጥ መግባት የለበትም። ባይዘው ምን አገቡ? የላሊበላ አባውዴ የሚለውን ስም ማን የሰጣቸው? የላሊበላ ሰው እኮ ነው። የላሊበላ አማራ አባዬ ውድዬ እያሉ ገንዘብ ሲሰጣቸው አባቴ ውዴ ይለዋል። ሴቷ አባውዴ ሚስትና ባል አንድ ቤት ውስጥ ሆኖ ባልየውን ከሚስቱ በላይ ነው የምታወድሰው። ሚስቱ ጠርታው በማታቀው ሁሉ ስም ሰውየው ልቡ ሊሸፍቱሉ ይችላል። ሚስቱን ሁሉ አንቺ እንደዚህ ሴትዮ ብትወጂ ምን አለበት ሊላት ይችላል። ስማቸው አባዬ ውድዬ እያሉ ከመጥራታቸው የተነሳ አባ ውዴ አባ ውዴ ምናምን እያሉ እንደውም ኢትዮጵያ ውስጥ ውዴ ውድነህ ምናምን የሚል ስም ራሱ ያመጡት እነሱ ይመስለኛል። ካልሰጣቸው ደግሞ ከነሱ በተቃራኒ ከቆምክ ደግሞ ከቤተ ስራ የምትሄድ ከሆነ አሁን አርሶ አደር ወደ እርሻ የሚሄድ ከሆነ ቤቱን ዘግቶ ይውላል፣ ጾሙን ይውላል እስኪርበው። ለምሳሌ ከውጭ ገዝቶ የሚበላ ከሆነ ብር ከሌለው ጾም እነሱ ካልደከማቸው በስተቀር ከበራ እነሱ የሚሰድቡ ስድብ ደግሞ ጎረቤት እንዲሰማ ጮክ ብሎ ይሳደባሉ። እኔም ጎረቤት ብሆን ይስተስቃለ ስትሮል ገብቷቸዋል። እርክስ አድርገው እንዳትሸጥ እንዳትለወጥ አድርገው የሚሰዱ የላሊበላ ሰው ራሱ ይፈራቸዋል። ሶሪ ለዓለም ብራዝ ይጠብቃል። እዚህ ላለመሰደብ እሺ ስቴጅ ላይ ወጡ ቆይ ምናምን ሽሩሩ የሚባሉ ሰዎች የሉም እንዴ? ሰው እኮ ወዷቸው አይመስላችሁ ስድቡ ስለሚያስጠላ። ስለዚህ እነዚህ ሰዎች በኖርማል ላይፋቸው ይሄን ሲሰሩ የነበሩ አሁን ደግሞ ቲክቶክ ላይ መጥተው ያንን የቀጠሉት ያንን ያባውዴነታቸው። ስለዚህ ላሊበላ አለች ምናምን በቃ ሰዎቹ የሚያውቁት ከተማ ላሊበላ ስለሆነ አዲስ አበባ ሲመጡ ከየት ነው የመጣችሁ ሲባሉ ሰቆጣ፣ የጭላ፣ አበርገሌ ቢሉ ማንም ከየት እንደመጡ ስለማያውቅ ለከላሊበላ ነው የመጣች። ከዛ ሰው ላሊበላዎች ለምሳሌ ጎንደሬዎች፣ ጎጃሚዎች፣ ወለዮች እንደሚሉ እንደውም ይሄን ጽሑፍ የጻፈው ማለት ያለበት አይ እነዚህ ሰዎች አባውዴዎች ናቸው ከላሊበላ ሳይሆን ከአበርገሌ ነው የሚመጡት፣ ከሰቆጣ ነው ከየጭላ ነው የሚመጣው ማለት አለቀ። እዚህ ግን እሷ ልጅቷ ሳታስበው የነካችው አሚና አለ፣ የነካችው አባውዴ አለ። ብሔሩ አማራ አይደለም እና አማራ ላይ ሁሉም ኮተት ይዘው ልክ ከዚህ በፊት እነ ቤተልሔም ዳኛቸው ቡዳ ነን ብለው በድፍረት መጡ። ጎጃሜ ሁሉ ቡዳ ነው አሉ። እኔ ማውቀው ደግሞ የጎጃም አማራ የቡዳ መድኃኒት ሲያስር ነው። በልጅነቱ የቡዳ መድኃኒት ሳያስር አለ እኮ ጎጃም ሄዳችሁ እዚህ ሰፈር ቡዳ አለ እንዳትሄዱ ትባላል። ግን የራሳቸው የሚጠሉበትን ማንነት ሰው የጠላባቸው ማንነት መቶ የጎጃም ህዝብ ላይ አስጠጉት። የጎጃም ህዝብ መልስ አልሰጠም። መልስ ስላልሰጠ ደግሞ በላዩ ላይ ዘፈኑበት በደንብ አሰርት ሲያደርጉት ማለት ነው። ኦኬ የሚያሳፍር ነገር። ጥያቄ ልጠይቃችሁ፣ እነዚህ አሁን የሚያለቅሱት ሰዎች ላሊበላ የሚለው ስም እናውጣውና አሚና አባውዴ እየተባለ ቢዘፈን እኮ ደስ ይላቸዋል ማለት ነው አይደለም? ስለዚህ ማንነቱን አልጠሉትም እና ከአማራ ጋር የማሰር ነው። አማራ አይደለም እነሱም አማራ ነን አይሉም። ባይዘው ሰዎቹን አግኝታችሁ ጠይቋቸው አማራ ነን አይሉም። የስ እዚህ አባውዴና አሚናዎች ማንነታቸው ላይ መብራት በርቷል። ኦኬ በቃ አለቀ። this is their identity። እዚህ መታችሁ ወሎ አማራ ገሌ እንትን አማራ ሰደበኝ ምናምን እንዳትሉ። ይኸው ቴንክስ ቱ ይቺ ልጅ ማነው ስም አላውቃትም። ይኸው ማንነታቸውን ሰጥታችኋለች። ልጆቹም ሁሌም ስልክ ሲደወል እናንተ ስልክ ላይ ከተደወለ ሃሎ ትላላችሁ አይደል? ልጅቷም ስልክ ነው የደወለችው። እዚህ ምን አሉ? ሃሎ አሉ አይደል? እዚህ ይኸውላችሁ ለምሳሌ እኛ ነፍጠኛ ስንባል ሃሎ እንላለን።
አማራ ስንባል አሎን፣ ቆምጬ ስንባል አሎን እንዳለ ማንነታችን ነው። ይቺ ልጅ ደወለች፣ ስልክ ደወለች፣ 1 2 3 ብላ ደወለች። 09 ስንት ነው ኢትዮጵያ ውስጥ ያለው? 09 አይ ዶንት ኖ ስንት 0920 0930 ብላ ደወለች። ስደውል ሃሎ ያሏት ሰዎች ባለቤቶቹ ናቸው። አሚናዎችን አግኝተናቸዋል። ባህሪያቸው አንድ ነው። ይጠይቁሃል። ከነሱ በተቃራኒ ከቆምክ ነፍስህ እስኪወጣ ይሰድቡሃል። አይደክማችሁም። ምላሳቸው ራሱ ተወይ ዴቶክ ራሱ በግጥም ነው። ስለዚህ እነዚህ ሲዝንድ ልምድ ያላቸው ተሳዳቢዎች ናቸው። በእንትን አይደለም፣ ትምህርት ቤት ሄደው አይደለም የተማሩት፣ በዘር ማንዘራቸው ነው። ይሄ በዘር የመጣ የስድብ አቅም ነው። ከነዚህ ጋር ቆመ መሰዳደብ አፉን ማለት ነው እንጂ ሌላ ምን ታደርጋለህ? ምላሱን ዝም ብለህ ቆርጠህ ትጥለዋለህ እንዲንተባተብ አድርገህ እንጂ። መቼም አማራ ከነዚህ ጋር አሁን ሄደው እነዚህ ሌላ ቦታ አሳደባለሁ ቢሉ ክላሽ ያለበት ቦታ ያጠጣቸዋል። እዛው ቤቱ ነው የሚቀብራቸው። ይሄ ነው እንጂ ከነዚህ ጋር ልትሰዳደብ አትችልም። ሰው ልጅቷ የስ አሚናዎችን ነክታለች፣ አገዎችን ነክታለች፣ አባውዴዎችን ነክታለች። ሰው ሊያናግሯት ይችላሉ። ለምን አስተዋወቅሽኝ ከሆነ ኦኬ። እኛ ልንናገር የምንችለው ስፔሻሊ የላሊበላና የላስታ ልጆች እዚህ ቡድን ውስጥ ገብታችሁ ምናምን እንዲህ ተባለ ምናምን አትሉ። ኦኬ። በዛ ላይ እንትን ልብስ ይሄ ጨሌ ልብስ ላይ በጣም የሚደረገው የእንትን ነው የራሱ የአገዎቹ ባህል ነው እንጂ እኛ አይደለም። አለ እኮ የሆነ ጊዜ የላሊበላ ዳንስ እስክስታ ይባላል። ጉስም የምታውቁት ከሆነ እሱ የአገው ጭፈራ ነው። የላስታ ሰው እስክስታ ኖርማል እስክስታ ነው። የላስታ ሰው ያን አዝራር ባዝራር ያለው ቁምጣ ምናምን ያስተዋወቀው እንትና ነው የሚባለው። የምታውቁት ከሆነ ወያኔዎች ጋር ሄደው አገው ልጅ እሱ ነው ያስተዋወቀው። መጥተው ይሄ ላሊበላ ልብስ የላስታ ልብስ ነው ይላሉ። ላስታ የሚለብሰው ኖርማል ሶራ ያገው ነው። ባይዘው አለምዬ ሶራ የእናንተ አይደለም። ሶራ አገውኛ ነው ቃሉ ራሱ ሶራ። እና መጥቶ የልብስ ጥረት ስላለ ቁምጣና ትንሽ ቆራጣ ቲሸርት ያደርጋሉ። ከዛ ለማስጌጥ ደግሞ ጥልፍ ይፈልጋል። ጥልፍ ደግሞ ኤክስፔንሲቭ ነው፣ ውድ ነው። ስለዚህ በጥልፍ ፋንታ ዶቃ ይሄ ጨሌ ያለ አይደል? ጨሌ ያስሩበታል እሱ ላይ። እቺ ልጅቷም ለብሳ የመጣችው ጨሌና ዶቃ ነው። የኛ አይደለም። እኛ የምናውቀው ጨሌና ዶቃ የአቴቴ መንፈስ መጎተቻችን እኛ አይደለም። የጠንቋይ እኮ ነው። ይሄ አዝራር ዶቃ ምናምን ራሱ ከጥንቁልና ጋር የሚገናኙ አይተሞች ናቸው። ባይዘ ዶቃ በእነሱ አስተሳሰብ አይ ቲንክ ከውሃ የሚወጣ ዶቃ ከመንፈስ ከመጥፎ ነገር ወይ ሳምቲንግ ይጠብቀናል ይላሉ። እና ለመውለድ ለምሳሌ የዶቃ ይሄ የቀንድ አውጣ ዶቃ ለሴቶች እንዲወልዱ ያደርጋቸዋል። እና ልጅ ሁሉ በዛ ይታዘላል። ለምሳሌ ልጅ መውለድ ያልቻሉ እቃ ከኋላ ቦርሳ የሚሆን የተሸክሙ የሚሄዱትም በሱ ያስራሉ። ኦኬ፣ በቆዳ ተሰርቶ። ስለዚህ ያን ሲያደርጉ ሞር ይሄ ፈርቲሊቲ ይመጣል። ኦሮሞዎች በአሲሚሌሽን ምናምን አገዎችን ምናምን ስላል ከእነሱን ካልቸር ወስዷል። አቴቴ የሚባል መንፈስ ስፒሪት የሴት አለቻቸው። ጋደስ ኦፍ ፈርቲሊቲ የልጅ መውለድ ጋደስ ናት። ኦኬ፣ አማራ መታይ እናታርክ። አሁን ቅድም ለዘር ያዕቆብ ልኮ የነበረው ፎቶ ላይ ታዩታላችሁ። የግብፅ ያሉ ዶሞች ተመሳሳይ ናቸው። ኦኬ፣ ስለዚህ ከኛ ጋር የሚገናኝ ነገር የለው። ከኛ ጋር የሚያገናኘው ነገር የለም። እና ልብሱ ልጅቷም ትክክለኛ ነው የለበሰችው። የአማራ ልብስ አይደለም የለበሰችው። ኢቭን እንትኑ ካያችሁት አሁን አንዳንድ ያለው እዚህ የአማራ ሴቶች ይሄ ቁሽሽ ያለ ከለር የሚመስል ጥበብ ሲያደርጉ ያለው። አማራ ነጭ ለባሽ ነው። የቆሸሸ ከለር ልብስ አያደርግም። ካያችሁ ይሄ ጥግብ ያለ ቆሻሻ የጠገበው የሚመስል ጥበብ ሲያደርጉ ያ አገዎች ነው ባይዘው። ኦኬ፣ ከለሩ ራሱ ስለማታውቋለ ከለሩ ራሱ እንትን ነው። ይሄ ለእኛ ለባለቤቶች ብስቱ አይቻል አንድ ሬስትሪክሽን እየመጣብኝ ነው። ታፕታፕ አድርጉ። አንቺ ከገባሽ በኋላ ሬስትሪክሽን የመጣው እግዚአብሔርን ምን አድርጉ። ቲክቶክ ረግበው ነው። አባውዴ ነኝ አልሽ እንዴ? ለእኛ ለባለቤቶቹ ተው ማለት ምን ማለት ነው? እስቲ እናውራ። አንዴ ይጨርስና እሰጥሻለሁ። ችግር የለ ይጨርስ። አንዴ ጎይዳ ኪል ምንድን ነው ልጅቷ ያደረገችው ልብስ? እኔ ባይዘው በደንብ በዲቴል ነው ያየሁት።
በዚህ ከፖለቲካ አንግልም ስለምናይ ከታሪክ አንግልም አጣርቼ ነው ያዩት። ያረገችው ልብስ ራሱ በአንቀልባ ልጅ መያዟ ጋድ ኦፍ ፈርቲሊቲ ነው ባይዘው። በዛ ይዛሉ ከዛ ይፈለፈላለች። ቢኮዝ ብዙ መውለድ ይፈልጋሉ፣ ቁጥራቸው ትንሽ ነው። አንዳንድ አምላክ ተጣልቶ ይሆን አላውቅም፣ ይወልዱታል፣ ይፈጠፍጡታል፣ ግን ቁጥራቸው ትንሽ ነው። አሁን አገው ምድር ብትሄዱ ህፃን በህፃን ነው ሜዳው በሙሉ። ልትገጩ ትችላላችሁ ወደ ገጠሩ ስትገቡ። እንደዛም ሆኖ ግን ቁጥራቸው ትንሽ ነው። ፎር ሰም ሪዝን ይገርመኛል። እና ይሄ ጋድ ኦፍ ፈርቲሊቲ የጋደስ ኦፍ ፈርቲሊቲ በሚል ያን ያደርጋሉ። ልጅቷም አርጋለች፣ ጭንቅላቷ ላይ አርጋለች፣ ጭንቅላታቸው ላይ ዘር ያዕቆብ በእውነት ካገኙ ወደ በኋላ ስመች ታሳያቸዋል። ጭንቅላታቸው ላይ ምንድን ነው ጠጠሮ ያለበት ያደርጋሉ። እስቲሴን አንተ አማራ ክላ የምትባል ተረታም ማለት ነው። ተማኝን አንዴ በጣም ብዙ ሀያቶች ፀጉራቸውን አንዴ ለብሱት እኮ ማለት ነው የአንተ ዘመዶች ናቸው። አንዴ ደግሞ ከየት የመጣ ስለ ስለ ቦረንቲቻ ነው ያወራሁት። ወይዘው አለ ጠራ አድርገውና ሀሳብህን ሰብስብ ሰው የተማማረ ነው። ስለዚህ ልጅቷ ምንም የሳተችው የለም። የአሚናዎችን ልብስን የለበሰችው እንደውም በጣም የገርም ፐርፌክትሊ አጥንታ እንደሰራች ያየሁት ለፈርቲሊቲ ብዙ እንዲወልዱ በሚል ልጅ አዝለው ነው። ለምሳሌ ምን ይባላል መሰላችሁ? በባህል መውለድ የማይችሉ ከሆኑ ልጅ አሁን አንድ ሴት ከወለደች ነው እርጉዝ ከሆነች ይዞሯታል። ለምሳሌ አሁን ፍቅር ጃንዴ እርጉዝ ናትን ብል ይቅርታ እንግዲህ ፍቅር ጃንዴ ልጠቀምብሽ እንደ ኤግዛምፕል ከይቅርታ ጋር እና ምን ያደርጓቸዋል? በዛ ባህል ላይ በደምብ ስለማውቀው ነው። ባይዘው የአማራ ባህል ጥጥጥ አድርጌ ነው የማውቀው። የሁሉንም ኢትዮጵያ ውስጥ ብዙ ባህል በግሬም ሄጄ አውቀዋለሁ ብዙ እና 3 ይዞሯታል። ከዛን የፍቅር ጃንዴ ልጅ ሊወርድ ይችላል። እነሱ እናረግዛለን ብሎ ያስባሉ። ኦኬ ያንን ሲያደርጉ እቃ እንደ ህፃን ልጅ እቃ ያዝሉና ይመጣሉ። ኦኬ እቃ ለምሳሌ የሆነ ቦርሳም ሊያዝሉ ይችላሉ። ሳምቲንግ አዝለው በዛች ባንቀልባ ይዘው ይዞሯታል። ከዛ በኋላ የሷ የልጅ ፈርቲሊቲ ወደ እኔ ይመጣል። አይ ዶንት ፎር ሰም ሪዝን ያው ድህነት ስላለ የኒውትሪሽን እጥረት ካለ ሰዎች ሴቶች የመውለድ አቅማቸው ይቀንሳል። የመውለድ አቅማቸው የቀነሰው የኒውትሪሽን ችግር የእህል ችግር ስላለ እንጂ አምላክ መረገም ምናምን አይደለም። እስከደላት ትወልዳለች። ያ ችግር ስላለባቸው ለመውለድ በጣም ከመፈለግ የተነሳ ይዞሯታል ሴቷን። እና እንደውም በትግራይም ይህም አለ ባይዘው የሚዞሩ ሴቶቹ መተው እቃ በጀርባዋ አዝላ 2-3 ልዞራት ካለች እርጉዟ ላጥ ብላ ነው የምትሮጠው። ይሄ ከተሳሳትኩ እዚህ ያላችሁ ልጆች እዛው ላስታ ያደጋችሁ ትግራይም ያላችሁ አማሮችም በደንብ ከዋሸው ነገሩ ስህተት ከሆነ ይሄ ሁሉም ሰው ያውቃል። ኦኬ ኢትስ ልጅቷ እያንዳንዱን ነገር በስነስርዓት ነው እኔ አጥንታችኋለች ብዬ ነው ማስበው። በደንብ አድርጋ ነው የተናገረችው። የኛ የሆነ አማራ ፖለቲካ ባይዝ ሪል ቱ ዘ ኮር ነው። እኛ የከተማ ልጆች ነን፣ የተሰዋ ልጆች ነን። ዲፕ ዳውን ነው አጥነተ ነው የአማራን ፖለቲካ ምንናገረው እንጂ ዝም ብለን ይሄ ባህሉ ምኑ ሳናቀ ለዛ ነው ስንመታ ልብህን ነው ምንመታ። ኦኬ ሶ ይሄ ውስጡ ለብሳ የመጣችው እድፍ ያለ ከለር ያለው የለበሰችው ነን። አሁን እዚህ ለመዘነጥ ቡን የአገው የምን አላቅም የምን የቆቦ የራያ ምናምን ብሎ የሆነ ቀሚስ የአዳፋ ቀሚስ ያደርጋሉ። ታስሞት የአማራ ቀሚስ የሆነ ብሉ ከለር ያለው መቆሸሹን በዛ ለማድረግ እነዛ ግን ይኸውላችሁ ከለሮች ከትግራይ አሁን ስትሄዱ 2 ከለር ነው ያለው፣ ወይ ግሪን ነው ወይ ብሉ ነው ከለሩ። በጣም ወደ አክሱም ደግሞ ስትሄዱ ነጭ ነው ቢኮዝ አማሮች እዛ ስለነበር። ከዛ ውጭ ያለው ወደ ተንቤ ምናምን ግሪን በከለሩ ራሱ ታውቁታላችሁ ሎካሊቲ ማለት ሶ ልጅቷ በትክክል ነው የተናገረችው። ኦኬ በትክክል ነው። አሁን በቅርቡ በብሉ ከለር ያለው ማን እንዳመጣው እናውቃለን። አገዎች ናቸው የከተቱት። ልክ ጎጃም ላይ የጎጃም ባህል ተብሎ የጎጃም እንግዲህ ካለው ሀብት የተነሳ እንትና ጥልፉ ላይ ሳይቀር ወርቅ ይጨምሩበታል፣ ብር ያደርጉበታል። ገንዘብ የሌለው ደግሞ ኮፐር ያደርግበታል፣ መዳብ ያደርግበታል። ልክ እሱ ጎን የአገው በቀይ የተሰራ የሆነ ከሩቅ አይንን የሚያጠፋ ቀይ የመሰለ ጥለት በጥለት የሆነ ልብስ አድርገው ይመጣሉ።
እስከ ቅርብ ጊዜ ድረስ የጎጃም ባህል ሲብላችሁ ስትፈልጉ ያንታዩ ነበር። አሁን ግን እኛ ቀስቂ በጋው ስለቀጠቀጥ ነው ገዢ የለው። እሱን ከለበስ አገውነሻ ምናምን ስለምትባል ሰው መግዛት ሲያቆም አርፎ የጎጃም መስራት ጀመሩ። ራሳቸው አገዎችም ማለት ነው። ወደ ሁሉም ስንመጣ አለ ብሉ ከለር ያለው የሆነ ጊዜ ነው ባይዘው ይሄ ቡም ብሎ የገባው ወደ ገበያው። የገባበት ምክንያት ደግሞ ያው ወይ ነው በአማራ ስም የአገውን ካልቸር የህምራን ካልቸር ለማስተዋወቅ ይህን ትግሬዎቹ የትግራይ ፖለቲካ ሰዎች ናቸው ይችን ሲያደርጉ የነበሩት። ቢኮዝ በትግራይ ፖለቲካ ውስጥ አድዋ፣ አክሱም፣ ሽረ ፖለቲካና መጠነኛ ገንዘብ ይዟል። አጋሚዎች ደግሞ የትግሬ ጉራጌ ነው የሚባሉት። ሽሮ ይሸጣሉ። ይሄ ምናምን ሽሮ አዲስ አበባ ሽሮ ቤት በሽሮ ቤት ያደረጉት አጋሚዎች ናቸው። እና ምናምን ፈትል ጥልፍ ይሰራሉ። ይህ ሽፎን የሚለብሱት ብዙ ችግር ስላለው አካባቢ ሁለት ነገር ነው። ከቻይና ሽፎን አምጥተዋል። ከለር ብዙ ከለር ያለው ጨርቅና which is not የትራዲሽናል ያለውና ሁለተኛው ደግሞ ይሄ ጠቋቆረውን ቀሚሱን አምጥተዋል። በጣም ምናምን ይሄ ካልቸራሊ የነሱ ባህል እና ልጅቷ ሙሉን የባህል ልብሱን በደንብ የአሜናዎችን ያገዎችን አርጋ ነው የመጣችው። ብዙ የወሎ ልጆች ብዙ ሌላውም አማራ የወሎ ባህል ይመስላል። ይሄ ወሎ ባህል አይደለም። አማራ ነጭ ነው የሚለብሰው። ኦኬ ከነጭም በአጠላለፍ ሳባ ምናምን እያለ ተለያየ አለው የነገስታቶቻችን የሚለብሱት። ለዚህ ደግሞ እቴጌ ምንትዋብ ጎንደር ያለችው ለሴቶች የራሷ ኢንስቲትዩሽን ነበር። እንኳን ሴቶች የሚለብሱትን ዶሮ ወጥ ሳይቀር 12 ብልት ዶሮ 12 ብልት አለው ብላ የወሰነችው እሷ ናት። ለእያንዳንዱ ነገር በስነስርዓት this is an excellence of አማራ ባህላችንን በሚችሉት መልክ አሳድገውታል ማለት ነው። ስለዚህ እቺ ልጅ ምንም የተሳሳተችው ነገር የለም። እቺ ልጅ ገጽታ ለመገንባት ነው ሌላውን የምትሳድ አንዴ ፕሊስ ሚውት አድርጊ። አሚና ምለሽ ኮመንታሽን ነሽ እኮ አንዴ እህቴ ረጋቢ እኛ እንሰጣቸዋለን እንዴ ምንድን ነው ይሄ የአገውን እንቀበለው ብለን ይሄንን ብንል አሚናዎችን እንቀበል ማለት ነው። we cannot be አሚና ባይዘው አረብኛ ነው የኔ ሰው ታማኝ ምና እንደማለት ነው። ቢኮዝ እዛ ግብጽም ስላሉ አሚና ምናን ይባላሉ እዛ። ኦኬ ሰዎችም አሉ ባይዘው ኖርማሊ ሰው ነው ነብያችን እናታቸው አሚና ነው ስማቸው። ኦኬ ሰው ስም አለ ግን ሰው ከዛ አንግል ዝም ብሎ ታማኝ ወዳጅ እንደማለት ለምን ገንዘብ እስከሰጠ ድረስ የአሚናን ያክል የአባውድን ያክል አመስጋኝ የለም። ልታገኙም አትችሉም። ገንዘብን ይጭነቀው እንጂ መወደስ ከፈለጋችሁ ሰርግ ካላችሁ ምን ካላችሁ አባውዴ ነው መቅጠር ያለባችሁ። ቤተሰብ ራሱ በዛ ልክ ሊያመሰግን አይችልም። ትወደዳለህ። ስለዚህ እዚህ ራሱ ቲክቶክ ላይ ያሉትን አሚናዎች ነው ልጅቷ ነጥላ በጥይት የመታችሁ። ልባቸውን አበዱ። ቢኮዝ ማንነታቸውን አወጣችሁ። በቃ ዳሰት አማራንን ምናምን ብሎ የተደበቀውን አሚናና አባውዴ አውጥታ ሰጣችን። በቃ ልክ አሁን እየተላቀስ ባይዘው የህምራ አባውዴ በወሎ ላይ የተደበቀው አባውዴ ብቻ አይደለም እያለቀሰ ያለው፣ ጎጃም ያለው አባውዴ እያለቀሰ፣ ጎጃም ላይ ያለው ደግሞ አሚና፣ ህምራና አዊ ከጣራ በላይ ይጮህ። ኦኬ በላሊበላ ተጠቀሙ። የአዲስ አበባ ሰው ላሊበላ የሚልበት ያው ከየት መጣችሁ ሲባል ከላሊበላ ስለሚሉ ነው። ከዚህ በላይ ቢግ ዲል የለውም። ጎሳዬም የአዲስ አበባ ልጅ የመርካቶ ልጅ ሲዘፍን የሚያውቀው ከየት ነው የመጣች ስሏቸው ከምንድን ነው ከአበርገሌ ምናምን ቆይ የሚገዘግዘው እሱን ታውቀዋለህ? አሁን እያወራን ያለ ነው ስለሌላ ነገር ነው። ምንድን ነው ነገሩ? በሽሽቅ አረሹ እኛ እያወራን ያለው ስላለ ሀሳባችን ኦልሞስት እያለቀ ነው። እነሱም ብዬ ነው ያጠቃለን ነው ረጋቢ አንዴ። ስለዚህ ልጁ ላሊበላ ያለው እኔ እንትን ልለው አልችልም። ኦኬ ላሊበላ ያለው እነሱ ስለሚሉ ነው። እነሱን ላሊበላ ማለታቸው ማስቆም ነው እንጂ ሰው ለምን አላት ነው። ልጁ ዘፈኑ ላይ ስንታችሁ ከሆነ አባውዴንም አሚናንም ላሊበላንም ኢንተርቼንጅብሊ ይጠቀሙ። ኦኬ ከተቻለ ላሊበላ የሚለውን ስም አውጣል እሱን እንጂ የተናገረውስ ምንም ስህተት የለው። በጠዋት እንደሚመጡ እንደውም እሱ ፖዘቲቭ ፓርቱ ነው። እኔ እንደውም ሰውስ ጎሎታል ምለው ብሩን ካልሰጠሁሽ እንዴት ነው የሰደብሽኝ የሚለውን ፓርት ዘሎታል።
አንድ 10 ስንኝ ያለው ግጥም ላይ ጨምሮበት ላሊበላ የሚለውን አውጥቶ ከፈለገ አበርገሌ ከፈለገ አገው ከፈለገ የጭላ ምናምን እያለ ጨምሮበት አሁን እሱ በፍቅር ነው በቃ አመሰገድ ድምጿ ሲትረቀረቅ ከሱ ውጪ ደግሞ ልጇን ትሩስፉል ያለው ነው ጎሳዬ የታሪክ ማለት ከያኒ ጎበዝ ነው ማለት ብሩም ስላልሰጠሁሽ እንደዚህ አድርገሽ ሰደብሽ የሚለውን ስድዋንም መጥፎነቱን እንደው ኪሴ ብር እኔ አሁን ግጥም በጨመረበት ኪሴ ብር ባይኖር እንዴት ምን ታረጊኝ ይሆን ስሰድብኝ ተነስተሽ ስሰድብኝ ማደርሽ ይሆን በየጨመረበታለሁ አሁን እሱ ኪሱ ገንዘብ ባይኖር የሚሰጠው ስጦታ ባይኖረው ምን ሊያረጉት እንደሚችሉ አልጨመረበትም አንድ የድርሰት ሰው ወይ ሙዚቃ የጥበብ ሰው ሐቅን በደንብ አሳይታል ግማሽ ሐቅን ግማሹን ይጨምር ኦኬ ግማሹን ጨምር ይስተካከላል ሞ ያምራል ልጅቷ ግን ያው ድህነታቸውን በደንብ አሳይታለች ተሸግረው ይሄ እንት እንዳንቆመጥ ምናል እሱ ቀደዳ ነው ሌባ ናቋለና አካባቢ ዳንዱ ኦኬ ተቸግሮ ነው የሚበሉት ስለሌላቸው አለቀ ኦኬ ስለዚህ በደንብ አርጋ ልጅቷ የሚበሉት አተው ተቸግራ ምናምን እንደምታረክ ሳቃስ ከመጥቷል በቃ ዳሰት ሪያሊቲው ያ ነው ልጅቷ በቪዲዮ ያችን የጎደለችውን እሱ ያጎደለው ነገር ሞልታለች እና እዚህ መታችሁ ላሊበላ ተባለ ምናምን እንዳትሉ ኦኬ እዚህ መከራከር ያለው ጎሳዬን ተደውሎ ከዘፈኑ ላይ ዘፈኑ እሱ ነው አፕሎድ ያደረገው ራሱ ማንሳት ይችላል ያነሳውና ሰውየውም ለፍቶ ይሰራበት አይ ቲንክ ብዙ አመታት ለፍቶ ነው ሙዚቃ የሚሰሩት ላሊበላ የሚለውን ፓርት ያወጣው በዘጋዙ የሚለምኑትም አንዴ ምንድነው ነገሩ ኧረ በእናትህ ረጅም ምንድነው አንቺ በጣም አገው ኮሽ ተናገሪ ምንድነው ነገሩ ከአገው ጋር አገው ነሽ መቼስ እኛ እያወራን ያለነው ስለ አገው እና እዚህ ያለው አብዛኛው አሚና እያለቀሰ ያለው ማንነቱ ደግሞ ማንነት የሚያሳፍር አይደለም ኢምብሬስ ይተዋይዘው በቃ አሚና እዚህም እኮ የምታረጉት እኮ ነው አይደል እዚህም ሰው ከተጣላችሁ ሙሉ ቀን ፎቶ ዘቅዝቃችሁ ተሰደቡ ነው የምትሉት ሰው ገንዘብ ከሰጣችሁ ሰው ጎበዝ ካላችሁ ደግሞ ስታወድሱት ነው የምትሉት አለቀ አይደል ለዘመነ ካሴ ቀኑ ሙሉ ገንዘብ ከጀርባ ሲሰጣቸው ቀኑ ሙሉ ሲነቀሱ አይደል እንደሚሉት እስክስታ ሲመቱ እንደሚሉት ትንሽ ብር እኮ ነው ከጀርባ ጣል የምታረግላችሁ ሲያብዱልህ እንደሚሉት እኔም ብር አምጥቼ ብሰጣቸው ቀኑ ሙሉ ሲመርቁኝ ነው የሚሉት ከነሱ ከተቃራኒ ኮንክ ሲሰድቡ ነው የሚሉት ሶ yes ማንነታቸውን ይገልጽ ማንነት ያሳፍር ወሰር ባይዘው አሸምዳቱ በቃ this is who you are ወዴት ልቀየው ትችላል thank you ጨርሻለሁ